ስለ ሰው የሚያጠኑ ስለ ሰው እንደሚናገሩት ይህ የአንድ ሰው ጉዳት አይደለም። 5 ቤተሰቦቼን ያጣሁት እናቴን፣ አባቴን፣ እህቴንና ወንድሜን ነው። በአዲስ አበባ ዩኒቨርሲቲ የሥነ-ሰብ መምህሩ እንደሚያነሱት ዘመን የተሻገረ በደም የተሳሰረ በብዝሃነት የደመቀ ሕዝብ ላላት ኢትዮጵያ በአንድ ክፍሏ የተፈጸመ ድርጊት መላ ኢትዮጵያውያንን ሲያስደነግጥ ታይቷል። እጅግ በሚገርም መልኩ አንድ ክልል ላይ ተጎዳ አይደለም፣ ማንም ላይ የምትጠቆሙ አይደለም። መላው ኢትዮጵያ ቅድም ያለው ተሳሰረ ማንነት አለ ብለን እስካመን ድረስ ሁላችንም ነርቡን ይነካው። እኔ እጄ ስለተቆረጠ እዚህ ብቻ የሚቆም ስሜት የለም። ኤቭሪ ኤሪያ ነው የሚያመና የሚያስተኛኝ። ጀስት ላይክ ዛት ነው። በጣም ነው የሚያመው እንቅስቃሴ አብዛኞቹን ስላየው ነው። ኢቭን በቤተሰብ ደረጃ ምንም ሰው አሁን የተጎዱ አካባቢ የለኝም ያለው ሰው ቁጭ ብሎ ሲያዝን አይቻልም። ይሄ የማናውቀው እጅግ የተጋመደ ማንነት አለ፣ መተሳሰብ አለ። መላው ኢትዮጵያዊ ነው የደነገጠው ማለት ነው። እነዚህ አንደበቶች በብዙ ዓመት በብዙ ትጋት ያፈራነው ሀብት በአንድ ጀንበር ወደመ ሲሉ ስለ እነርሱ ብቻ አይደለም፣ ስለ ትውልድ ሕይወት፣ ስለ ሀገር አንጥሮ ሀብት ያነሳሉ። በአንድ 30 ደቂቃ ስንት ዓመት የተረከመበት ንብረት በ30 ደቂቃ ውስጥ ሲወድም በጣም ያማል። እና የት ተኪዶስ እኛ ተወልደን ያደግነው እዚህ ነው። እዚህ መኖር ካልቻል መስራት ካልቻል የት ነው እና ንብረት የምናፈራው? ይሄ ነው የሚመስለው። እንግዲህ እኛም ህይወታችንን ስጋ ስለነበረብን ከጎረቤት ጋር ተያይዘን ወደ ጎረቤት የአካባቢው ነዋሪ ነው እዛ ቤት ውስጥ ገብተን ነው የተረፈው። ከወዛደርነት ልዋጭ ሰርቼ ነው ይሄን ሀብት ያፈራሁት። እውነቴን ነው። ማንም ሰው እዚህ ከተማ ያቀኛል። ከልጅነቴ ጀምሮ ከስራ ውጪ ማቆም ነገር የለም። የትኛውም ፖለቲካ እንትን ውስጥ ያለው ሰው አይደለም። በቃ አንድ ተራ ነጋዴ ነኝ። 50 አልጋ አለው። ይሄ ቫሊላንድ ይታወቃል። ትላልቅ ባለስልጣኖች፣ ቱሪስቶች ምኖች የሚያርፉበት ስታንዳርዱን የጠበቀ ሆቴል ነው። እንደምታውቁት ነው። ኦሬዲ ወድሟል። ቁጥር 2 ደግሞ እዛ አለ። ግራውንድ ፕላስ 3 ገና ወደ ስራ ላስገባ ያዘጋጀው 50 አልጋ ያለ ሆቴል አለ። ወድሟል። የሥነ-ሰብ መምህርና የግጭት አፈታት ተመራማሪው እንደሚናገሩትም በአንድ አጋጣሚና ግጭት የሚወድም ሀብትና ንብረት ትውልድን ዋጋ ያስከፍላል። የብዙ ዘመን ልፋትን በቅጽበት አውድሞ ወደ ድህነት ይመልሳል። 50 ዓመት ሲባል 40-50 ዓመት እንቅልፍ የሌለበት ኑሮ ማለት ነው። 40-50 ዓመት መቀነት ታስሮ ያልተበላበት ጊዜ ማለት ነው። ማረፍ እንኳን አሁን አይፈልጉም። የሆነ ሰዓት ላይ የልጅ ልጆችም ሊያጡ ይችላሉ። አብዛኛው ኢትዮጵያዊ ቤተሰብ ካየኸው እሱ ሳይጠግብ ነው ልጅ የሚያበላው። እሱ ሳይጠግብ ነው ቤት የሚሰራው። ለልጁ ብሎ የሚሰራ ነው፣ ለጄኔሬሽን ብሎ የሚሰራ ነው። ራሱ እንኳን በትክክል አይኖርም። ሳትወልድ ብላ ነው የሚለው። ከወለድክ በኋላ አትበላም ነው። እንደገና ለልጅ ልጁ ድረስ ያስባል። ክንዴን ሳልተራስ ቤት ይኑር፣ ክንዴን ሳልተራስ ልጆቼማ እኔ በሰው ልጅ የሰው እጅ አይቼ ልጆቼ ሰው እጅ አይም እያለ ይቋጠረው ሀብት ነው። በዚህ መንገድ በብዙ ጣውረድ የመጣን ሀብት ማውደም ከግለሰብ በላይ ህብረተሰብን ማጥቃት፣ ህዝብን ማደየት ነውና የጥቃቱ ሰለባዎችም ይላሉ ሁሉም ጥቃቶች በኢትዮጵያዊ አብሮነትና በማህበረሰባዊ ትስስር ላይ የተፈጸሙ ናቸው። ስለ ራሴ ባሰብኩ ቁጥር ያመኛል። ሁሉ ነገሬን ያጣሁ። ከዛች ቀን በኋላ ምግብ እንኳን አልበላም። እኛ ኢትዮጵያዊ ነን፣ ወዴት እንሄዳለን? ሰበናማቲ ኢትዮጵያዊዳ ገረብራቲ ዱፍኔ ማህበራዊ ኑሯችን ከማንም በላይ ነው። እኛ ደግሞ ይሄ አይገባንም። የአካባቢው ሰዎች ምንም ያደርጉን ነገር የለም። ይህ ከየት እንደመጣ እኛ አናውቀውም። ዳበኒ ፈያ ቃመ ሲያሳ ከሜኖ አላ የጤና ተቋማት ከየትኛውም ፖለቲካ ወገን ነፃ ናቸው። የትኛውም ሰው ቢሆን ሲታመም የሚታከምበት ቦታ ነው። ይህ ሀብትም ቢሆን የዚህች ሀገር ሀብት እንጂ እኔ ከተወለድኩበት ቀዬ ይዤ ወዴት እሄዳለሁ? እንደ ዓለምም ቢሆን የትኛውም ጤና ተቋም በየትኛውም ፖለቲካ ሀሳቢዎች ተቃጥሎ ጉዳት ደርሶበትም አያውቅም። በጣም ገርሞኛል፣ አዝኛለሁ። ምን ያላ ሲያሳ ከምከሰለ ጉበቴን ቤኩ ቁለመተ ወልቀበተ ፎንት ኩተኤ ሰባብ ሰበለም ያደፈው እንቀብ ወልቀበኔ ያከነቡላር ኑሯችን የህብረትና የፍቅር ነው። የተለያየ ብሔረሰብ ተወላጆች ብንሆንም ጥሩ ጎረቤቶች ነን። በመካከላችን ችግር ተፈጥሮ አያውቅም። አሁን የገጠመንና ያየነው ለኛ ባድ ነው፣ አዲስ ነው። ከሰው ጋር የሚኖር አእምሮ ያለው ሰው ይህንን አያደርግም። ነመታን ቀምነት ዋና ከና ደለገማል ነምን ቀራ ወሊን ጅራተ ነምን ቀራ ወሊን ብሉ ወንተ ከና ወልረሁሙ እንደንደው በሥነ-ሰብ መምህሩ ደግሞ ጥቃቶቹ ግለሰብን ከማደየት ማህበረሰብን ከማጥቃት ተሻግረው ኢትዮጵያና ኢትዮጵያውያንን ወደ ባሰ ድህነት ማስገባትና ወደ ኋላ መጎተትን ያስከትላሉ የሚል ሐሳብ ይቀርባል። መንግስት ይገንባው ቢባል መላው ኢትዮጵያዊ የታክስ ፔየሩ ገንዘብ ነው የሚሰጠው። ያ ማለት ምናልባት በርካታ ፕሮጀክቶች ፔንድ ያደርጋሉ፣ ይቆማሉ ማለት ነው። ያ ማለት የሥራ ዕድሎች ይቆማሉ። ዙሪያ ድምሩ ኢትዮጵያ መሄድ ካለባት ርቀት ላይ ተወሰነ ደረጃ እንድትቆም ያደርጋታል። የማን ነው? መላው ኢትዮጵያዊ ማለት ነው። ከከሌ የመጣው ከከሌ ይወጣው ምትለው አይደለም። የግጭት አፈታት ተመራማሪው ዶክተር ኸይረዲን እንደሚናገሩት ኢትዮጵያውያን ካለፉትና በሰሞኑ ከታዩት ሁነቶች
አንዳች ነገር መማር አለባቸው። ኢትዮጵያ ተጨማሪ ውድመት የምትሸከምበት ትከሻ የላትም። ግጭትም ለሕዝቦቿ እልቂት እንጂ ትርፍ የለውም። የድንጋይ መወራወሩ ባህልና ፖለቲካ ይቀጥል ከተባለ እሱ ይቀጥላል፣ እኛ ግን አንቀጥልም። ግልጽ ነው። ይሄ ግጭቱ ይቀጥላል፣ እኛ የለንም ማለት ነው። በማግስቱ ማለቅ ነው። አዛ ኢንዶ ዘዴ ተወራዋሪው ራሱ አይኖርም። እስከምትወራ ድንጋይ እስከሚያልቅ ወርዋሪው እስከሚያልቅ ትሄዳለህ እንጂ የትኛው ዊን ዊን አይደለም። ይሄ መጠፋፋት ነው። የምትወረውርበት ወንድምህ ነው እኮ። ይሄ ዝም ብለህ በቲዮሪ አይደለም የምናወራው። ስለዚህ የሚያጠኑ ለሰው ይህንን ይላሉ። የአንድ ሰው ጉዳት የሁሉም ከሆነ የሁሉም ሰው ኅብረት ሰላምን አምጥቶ ሁሉን ይታደጋል።